ሰላም ቅዱሳን በዓለም ዳርቻ ያላችሁ ዛሬ አንድ መልእክት ለማስተላለፍ ነው የገባሁት። በጠላቶቻችን ፊት ለፊት ራሶቻችን በዘይት ቀባ ካለ በኋላ ጽዋችንም የተረፈ ነው። ቸርነትና ምሕረት በሕይወት ዘመናችን ሁሉ ይከተሉናል። በእግዚአብሔር ቤት ለዘላለም እኖራለሁ ይላል። በዚህ ቦታ ለምን ይላል? በፊቴ ገበታን አዘጋጀልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባ ይላል። በጌታ በኢየሱስ ስም እኔና እናንተን አንድ ብር እንኳን ስናገኝ የማይወዱ ጠላቶች ስላሉ እግዚአብሔር በእነሱ ፊት ደግሞ ገበታ አዘጋጅቶልናል። የኛን ገበታ ማንም አይበላም። እግዚአብሔር ዘመናችሁን ሲባርክ። በዚሁ አጋጣሚ በፊታችን እሁድ ነገ ማለት ነው በቻይና ካምፕ አየር ጤና አካባቢ ባዘጋጀነው ኮንፈረንስ ላይ እንድትገኙልን በእግዚአብሔር ፊት ጋብዛለሁ። በፊታችሁ ገበታ ተዘጋጅቷል።